መተጣጣፍ የሚበዛበት ተራራ ላይ ሁለት ጓደኛሞች እያሽከረከሩ ነው። አንደኛው ወዳጁ መኪናውን በመንዳት ላይ ያለ ሹፌሩ፣ አንደኛው ደግሞ አብሮት ነው። ሹፌሩ እየነዳ ባለበት ሰዓት ላይ የመኪናውን ፍሬን መበጠስ ተገነዘበ። ይህን በተገነዘበበት ጊዜ ቀጥታ የሚያጋጥመውን ነገር ስለተገነዘበ ስትረስ ውስጥ ገባ፣ ጭንቀት ውስጥ ገባ። ልንጋጭ ነው፣ ከዚህ መኪና መውረድ አለብን ይላል። አብሮት ያለው ጓደኛ ግን ያን ያህል የችግሩ ክብደት አልተገነዘበም። ገብቷችኋል አይደለ? መኪናው ፍሬን መበጠሱን ሰምቷል፣ ግን ያን ያህል ኬር አልሰጠውም። እሱ እየታየው ያለው ነገር እዛ መንገድ ላይ እዛ ጆርኒ ላይ ፈን እያደረገ እየተዝናና መሆኑ ነው። እና ምን ለማለት ፈልጌ ነው፣ እኔ የካናቢስን ሱስ ከዚህ ለይቼ አልመለከተውም። ገብቷችኋል አይደለ? እንደተበጠሰ ፍሬኑ እንደተበጠሰ መኪና አድርጌ ነው የምመለከተው። የገባቸው የተገነዘቡት መጥፊያቸው እንደሆነ እና እየሄዱበት ያሉት አማራጭ ትክክለኛ እንዳልሆነ በማወቅ ከዛ ነገር ለመሸሽ ይሞክራሉ። ያልገባቸው ያልነቁት ወይም ደግሞ ስቲል ካናቢስን አዶር የሚያደርጉት ደግሞ ፈን እያደረግን ነው፣ እየተዝናናን ነው፣ ያን ያህል ማተር አያደርግም ብለው በኬርለስነት ይንቀሳቀሳሉ። ግን ስቲል ይሄኛውም ተጨነቀ፣ ይሄኛውም ተዝናና በጆርኒው፣ አንዳቸው ከዛ መኪና ላይ እስካልወረዱ ድረስ ስቲል የሚፈጠረው ነገር ምንድነው? መኪናው ይከሰከሳል።